ሶስት አንበሳ ካወረዳችሁ እራቁቷን ሻወር ማስወስዳት ከተቸገሩት እኩል እያመቻቸ ኮሚሽንህን እየሰራክ አንተ ለኔ ስለ ጌታ ልትነግረኝ ነው? ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት በዚህኛው 7 ጊዜ ጮሆ ነው የሚወጣው። ባለጌ ከሳደገ ማርከው ማንነው እንደኔ ቅርያልከው ማንነው። ጦርነቱ እንደቀጠለ ነው። እንግዲህ ባምቢነች ወይስ እሸቱ ትክክለኛ የሚለውን በራሳቸው አንደበት እንሰማለን። ግን እናንተ መጀመሪያ ከወዲሁ ኮሜንት ላይ ማንኛቸው ናቸው ትክክል የሚለው ነገር ማወቅ አለባችሁ። ማለት ጻፉ፣ ሀሳባችሁን አስቀምጡ። እንደኔ ደግሞ ቪዲዮን እንጨርስና እነግራችኋለሁ ከማንኛው ወገን ነህ ለምትሉ ሰዎች ደግሞ ቪዲዮን እንጨርስና መጨረሻ ላይ እውነቱን ታገኙታላችሁ ራሳችሁ። ማንኛው ነው ለቤተ ክርስቲያን የሚያስፈልገው፣ ማንኛው ቤተ ክርስቲያን የሚጎዳው የሚለው ነገር ከራሳቸው አንደበት እንሰማለን። ስለዚህ እናንተ ይህን ቪዲዮ ሰብስክራይብ እያደረጋችሁ፣ ላይክ እያደረጋችሁ፣ ሼር እያደረጋችሁ ብዙ ቁም ነገሮችን እንደምታገኙበት አምናለሁ። ስለዚህ ቪዲዮን እናያለን። ከተቸገሩት እኩል እያመቻቸ ኮሚሽንህን እየሰራክ አንተ ለኔ ስለ ጌታ ልትነግረኝ ነው? እኔ እኮ የምሰራትን የማገኛትን አካፍላለሁ። አየክ ቲክቶክ ላይ መጥተው እንደዚህ ተቸገርኩ ለሚሉኝ እህት ወንድሞቼ ሳልሰስት አካፍላለሁ። አንተ ግን ከተቸገረው ላይ ትካፈላለህ። ይሄ ነው ልዩነታችን። ታዲያ ፈጣሪ ከማን ጋር ነው የኔ ጌታ? አየክ ልዩነታችን። እኔ ደንሼም ምን ብዬ ማምጥቼ አይኔ ግን የተቸገረ ነገር ሲል አይችልም። አንተ ግን ፈጣሪን አውቀዋለሁ ብለክ ገዳማትና ምን ድረስ ትሄዳለህ? ከገዳማውያኑ እኩል ወስደህ ትወጣለህ። ስለዚህ ለመቅለልም ከተፈለገ በጣም የምትቀለው አንተ ነህ። ክብርህን ብትጠብቅ ይሻልሃል። እመቤቴን የምሬን ነው። እኔ እኮ ከቀጥሎ ማስታወቂያ መኖር ሳይ በጣም ነው ያፈርኩት። ለማስታወቂያ ብለህ እኔን ትጠቀመኛለህ? አታፍርም? ትልቅ ሰው አይደለህ? የወለድክ አንተ እኮ ገበናይ ማርያም ከእናቴ ጋር እኮ ነው የምታስቀድሰው። ማርያም ከእናቴ ጋር ነው የምታስቀድሰው። ግን አንተ 2.8 ሚሊዮን አይደል አይገስ ሰው ይዘህ በጣም ክብር ያለ ሰው ልትሆን ይገባህ ነበር። ድሮ ልጆች ማታ ጭፈራ ቤት መሄድ ከፈለጉ ማንም ሳያያቸው ድምጻቸውን አጥፍተው አልጋቸው ላይ ትራስ ገጣጥመው አስተኝተው በባዶ እግራቸው ቀስ እያሉ ከቤት ወጥተው ጨፍረው ይመጣሉ። ዘንድሮ አባቴ ከጭፈራ ቤት ቲክቶክ ላይቭ ገብተው ዱርዬነታቸውን ዓለም በሙሉ እኩል ነው የሚያዩ ከወላጆቻቸው ጋር። ከዛስ እቺ ልጅ አባቷ ይሄን ሲያይ ገደላት ብላችሁ አረ እንዳትጨነቁ። ዘንድሮ ጤፍና ዘይት የሚገዙልን ቲክቶከሮቹ ልጆቻችን ስለሆኑ እንኳን ለምን ጨፈርሽ ብሎ ዱላ ይዞ ሊጠብቃት እንደውም ሐሙስ የሚለቀቅ ወላጅና ልጅ የሚል ቪዲዮ አላት። እዛ ላይ አብሮ ለመጨፈር ሰልፊ ስቲክ ይዞ ነው ቤት የሚጠብቃት። አይታችኋል? ከልጆቻቸው ጋር አብረው የሚደንሱ ወላጆች። አየ ወላጅዳ። አረ እንደው ሌላው ቢቀር ነው በቃ እኔ በብልግና ይቀጥላለሁ ያላችሁ ልጆች ምን አለ ለአባቶቻችሁ ብታስቡላቸው። ቢያንስ ምን አለ ፊታቸውን አውጥታችሁ ባታጋልጧቸው። ወላጆችም ልጆቻችንን ምን ያክል እንደጠላናቸው የሚነግረን ቅዱስ ቃሉ ነው። በትርን የማይጠቀም ልጁን ይጠላል ይላል። በዚህ እድሜያችን ከኛ የሚጠበቀው እንድንቆርብ እንጂ ከልጆቻችን ጋር በብልግና እንድንቀራረብ አይደለም። ወላጆች አቋም ያዙ። ፈጣሪ እየጠራችሁ ነው። እንደውም አንዳንድ ወላጅ በልጁ ይኮራል። ወጣት ልጁ እርቃኗን ቲክቶክ ላይ እየነሰነሰች መቀመጫዋን አዙራ እየደነሰች በምታመጣው ገንዘብ ሰርፕራይዝ ስታደርገው ልጅ ማለት እንደዚህ ነው እናትና አባቱን የሚያኮራ ማለት ጀምሯል። እውነት ልጆቻችን በአደባባይ ዝሙት ቀስቅሰው የሚያመጡት ገንዘብ የኩራት ምንጭ ነው ከሆነ ወላጆች የለፋንበትን አግኝተናል ማለት ነው። ምክንያቱም ልጅ ወላጁን ይመስላል። አቅቶኝ ነው እንጂ እኔም እያደርኩ ነው ለምትሉ ወላጆች ግን ልጃችሁ በስጋው አምሮበት ነፍሱ ሲኦል ገብታ ከምታርበት ባለጌን ካሳደገ የገደለ ጸደቀ የሚለው ብሂል አስታውሳችሁ እንደ ጥንት አባቶቻችን በሞልቢያ ማንቆራጠጥ እንኳን ቢያቅታችሁ መቃብሬ ላይ እንዳትቆም ጥቁሩ ሻውልድ እያላችሁ ለመራገም አትፍሩ። እነሱ ባይመለሱም ቢያንስ እናንተ በትውልድና በፈጣሪ ከመጠየቅ ትድናላችሁ። በየትኛው መመዘኛ ልጆቻችን በአደባባይ የሰሩትን ብልግና አይቶ እንዳላየ ሆኖ ቲክቶክ ላይ አብሮ መደነስ ቢደነቅም ባለም በፍጹም ኖርማል አይደለም። አንበሳ ያመጣብን ጉድ
አንበሳ ድሮ የሰው ልጅ በጣም የሚፈራው እንስሳ ነበር አይደል? አሁን አንበሳ ከበግና ከበሬ በላይ በፍቅር የሚወደድበት ዘመን ላይ ደርሰናል። እንደምታውቁት በዘመናችን ሰዎች አንበሳ እንዲሰጡን እማናደርገው ነገር የለም። አንበሳውን የሚሰጠን ሰው ጣዖት አምላኪም ይሁን ወንጀለኛም ይሁን እጽ አዘዋዋሪም ይሁን ሰርቆ ያመጣውም ይሁን በዝሙትም ያምጣው ምንም የምናውቀው ነገር የለም። አንበሳ የሰጠ ጀግና ነው። ልክ አንበሳው ሲወርድ ወይኔ አባቴ ኦንኮሎሎሎ የኔ ሽበላ የናይጄሪያ ቆንጆ ማርያምን የናይጄሪያ ዘፈን አጥንቼ እዘፍንልሃለሁ። 3 አንበሳ ካወረዳችሁ እራቁቷን ሻወር ማስወስዳት ቅንድቧን ትላጨው ብብቷን ባለፈው እሱን ቀጥቻታለሁ። እንግዲህ አንበሳ የሰጠ ፊትሽን ዞረሽ የባለጌ ዳንስ ደንሽልኝ ቢል መብቱ ነው። እከሌም በስድብ አጥረግርግልኝ ካለም ኖር ጌታዬ ብሎ የስድብ ቧንቧ ከፍቶ ማደር ግዴታ ነው። አንበሳ ያለው ሰው ሃይማኖት የሚከለክለውን ሁሉ አርጉልኝ ቢል ይደረግለታል። ወይም ገና ሳይል የሚያስደስተው ተገምቶ ነው የሚፈጸምለት። እንግዲህ ይሄ ዲጂታል አንበሳ ገንዘብ ሆኖ እንኳን ፈጣሪያችንን እንዲህ ካስረሳን እውነተኛ የሚባላ አንበሳ መጥቶ ፈጣሪን ካልካዳችሁ ትበላላችሁ ብንባል እንዴት ልንቆም ነው? አባቶቻችን ክርስቶስን ካልካዳችሁ ለአንበሳ እንሰጣችኋለን እየተባሉ ገነትን ወረሱ። እኛ ደግሞ ክርስቶስ የማይፈልገውን ካደረጋችሁ አንበሳ እንሰጣችኋለን እየተባልን የሲኦል በር ላይ ደረስን። አሁንም በሩ ላይ ብንቆምም ገና አልገባንም። እስትንፋሳችን እስካልተቆረጠች ዛሬም ለመመለስ ትልቅ ተስፋ አለን። እሱም እጁን ዘርግቶ እየጠበቀን ነው። ክብርን ሜዳ ጥሎ አንበሳ መሸለም ቢደነቅም ባለም በፍጹም ኖርማል አይደለም። የሚገርመው ነገር ሜካፕ ተቀብቶ በአጭር ልብስ ወጥቶ ኮንሰርትና ጭፈራ ቤት ገብቶ ሲጨፍሩ ማደር ኖርማል ከመሆኑ የተነሳ ከስር የሚጻፈው ኮሜንት ልብ ይነካል። ምን የሚል ኮሜንት አየሁ መሰላችሁ? የኔ እናት ስወድሽ መድኃኒዓለም አባቴ ከክፉ ሁሉ ይጠብቅሽ ይላል። እናትዬ ከመድኃኒዓለም የለመንሹ ምኑን ነው? ጭፈራው እንዳይሰናከል ነው ወይስ ስልኳ እንዳትሰረቅ? ከዚህ የከፋ ምን ገደል ውስጥ ትግባ? ለምትወጃት ሴት ይህንን ነው የምትመኝላት? ግራ ገባኝ እኮ። እቺ ልጅ ሂውማኔሯን ፈታ ለኮንሰርት መግቢያ ልትከፍል የነበረው ለነዳያን ሰጥታ በረጅም ቀሚሷ ቤተ መቅደስ ገብታ ሌሊቱን በሰዓታትና በማህሌት እግዚአብሔርን እያመሰገነች ቢሆን እረዳሽ ነበር። እቺ ልጅ እኮ መቀመጫዋን በስስ ቀሚስ አስወጥራ ከፍ እንዲል ትንሽ ስፖንጅ ጨምራ አዲስ ሂውማን ሄር በ70 ሺህ ብር ገዝታ አልኮሏን ጠጥታ ከዘፋኙ እኩል ነይ ማታ ማታ እያለች የምትጮህ እህታችን ነች። ቀጣዩ ኮመንት ምን ቢል ጥሩ ነው? ብቻዋን ስለሆነ የምትጨፍረው ማለት ነው። ማርያምን ስታምሪ የኔ ጨዋ በእናትሽ ያንቺን ባለጌ ያሳይ። ምንድን ነው የፈለግሽው? ማለት አሁን እኛ እቺን ልጅ ባለጌ ለማለት ማለት ነው። ምንድን ነው ቆይ ማድረግ ያለባት? ልጅቷም እኮ ግራ ገባት እኮ። በቃ ወጣ ያለ ነገር ስታደርግ የኔ ቆንጆ ስርዓትሽ እኮ ነው የሚገርመኝ እንላታለን። ቆይ ሰው ባለጌ እንዲባል የግድ አልጋ ላይ የነበረው የዝሙት ቪዲዮ መውጣት አለበት? ጭፈራ ቤት ድረስ የኔ ቆንጆ እያልን አጨብጭበን ከሸኛናቸው በኋላ ከሌሊቱ 8 ሰዓት ጭፈራው ሲያልቅ ምን እንድታደርግ ነበር የጠበቅነው? ልብስ ቀይራ ሰዓታት እንድትገባ ወይስ አድራ ጠዋት በዛው ጸበል እንድትጠመቅ? በነገራችን ላይ ኮሜንት ላይ የቅዱሳንን ስም አለቦታው ምንጽፍ ሰዎች እግዚአብሔር አስጠንቅቆናል። በኦሪት ዘጸአት ምዕራፍ 20 የእግዚአብሔርን የአምላክህን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና ይላል። እና አንዳችም ሃይማኖትን የሚገልጽ ግብር የሌለበት ቪዲዮ ስር የቅዱሳንን ስም እየጠሩ ሰውን ማቆለባበስ ላይክ ቢደረግም ቢደነቅም ባለም በፍጹም ኖርማል አይደለም። ያው ከስርዓት ወጣ ያሉ ቲክቶከሮች እኮ ባፋቸው አይሉትም እንጂ የውስጣቸውን በሚደንሱበት ዘፈን ይነግሩናል። አንዷ በዚህ ዘፈን ስትደንስ አየዋት። ምን ይላል መሰላችሁ? ዘፈኑ የአራዳ ልጅ ከዜሮ ተነስቶ ያመጣዋል የማይገባበት ገብቶ ይላል። እውነት ነው። አሁን የአራዳ ልጅ የተባልነው መስመር የለሽ ቲክቶከሮች ነን። የማንገባበት ቦታ የለም ታውቃላችሁ። ሽንት ቤት እንገባለን፣ መኝታ ቤት እንገባለን፣ የሰው ትዳር ውስጥ እንገባለን፣ ጭፈራ ቤት እንገባለን፣ ብቻ እናመጣዋለን። አዎ ምን ያመጣል? ዶላር። በቦሌም በባሌም ዋናው ዶላሩ ነው የሚለው ፍልስፍና ነው ከጀርባ ያለው። ስለዚህ ተመልካች እርቃን የሚወድ ከሆነ ምን ይደረጋል እንግዲህ ያው አወላልቀን እንሞክራለን አይደለም እንዴ? ወደደ ተመልካች ምን እናርግ? ተመልካች ሂውማኔር ከወደደ ደግሞ ምን አማራጭ አለ? ያው ገዝተን እንሰፋለን። አሁን እኔ ስጋቴ ተመልካቹ ሰው ሲዘረፍ ማየት እንዳይወድ ነው። ዶር ቱ ዶር እንዳይጀምሩብን። አያራዳ ልጅ አሁን ያሉ ሙዚቃዎች ደግሞ የአራዳ ልጅ የሚሉት እንደምንም ብሎ ጥሩ መኪና የገዛ ገንዘብ በእጁ ያለው የሚጫጫስ ወጣትን ነው። ነገር ግን አስቡት ለሁላችንም አራዳ የመሆን ትርጉም በባሌም በቦሌም ብሎ ሀብታም መሆን ቢሆን እኮ እንተላለቅ ነበር እኮ። ነገር ግን ፈጣሪ ያስቀመጠልን ሕግ ደግሞ ባገኛችሁት መንገድ ሩጡ ሳይሆን በጠባቡ በር ግቡ ነው። የአራዳ ልጅ ማለት ጆሮውን ለመላእክት እንጂ ለዝሙት ዜማ የሚሰጠው አይደለም። ምክንያቱም ነገ በዘላለም እሳት ቢጮህ የሚሰማው እንደሌለ ያውቃል። የአራዳ ልጅ በውድ መጠጥ እየተራጨ አይኮራም። ምክንያቱም ነገ በገሃነመ እሳት ጉሮሮውን የሚያርስበት ጠብታ ውሃ ከቶ የሚያቀብለው እንደሌለ ያውቃል። የአራዳ ልጅ ውዱን የክርስቶስን ስጋ በነፃ በልቶ ክቡር ደሙን ጠጥቶ ይኮራል እንጂ በየዳንኪራ ቤቱ በበላው ስጋና በጠጣው አልኮል አይመካም። ምክንያቱም በማንኛውም ቅጽበት ለፍርድ ሊጠራ እንደሚችል ያውቃል። ደግነቱ መቼም ጥፋታችንን የማይፈልግ አምላክ ሁላችንንም እንደ ፈያታዊ ዘይማን እስከ መጨረሻው ሰዓት ሊምረን ይጠብቀናልና
ክብር ምስጋና ይድረሰው። ቢሆንም ግን በማተብ አጊጦ መስቀል አንጠልጥሎ በየመሸታ ቤት ሲጨፍሩ ማደር ላይክ ቢደረግም ቢደነቅም ባለም በፍጹም ኖርማል አይደለም። እኔ ይህንን ሐሳብ የምሰነዝረው ታዳጊ ልጆቻችን የእኛንም ድምፅ ይስሙ ብዬ ነው እንጂ አውቆ ያበደ ይሰማኛል ብዬ አይደለም። አንድ እህት ምን ስትል ሰማዋት መሰላችሁ? ምንድነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት አለች። መቀመጫ የሌላችሁ አርፋችሁ ተቀመጡ፣ ነገሩ በምናችሁ ትቀመጣላችሁ ወይ ቁሙ በቃ። ከዛ ደግሞ በሌላ ቪዲዮ ምን ሰማው? የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ ማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካ እሷ ታይቷት ነው ማስታወቂያ እንዳሰሯት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የስራ እድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል ያሉ ግለሰቦች አሉ። ረፉ ይሄም ሁሉ እስካሁን ኖርማል ነበር ባይዘው። ምክንያቱም አንዳንድ ድርጅቶች ምርታቸው ይሸጥላቸው እንጂ ማስታወቂያ የሚሰራላቸው ሰው ጭራ ቢኖረውም የሰው ጅብ ቢሆን ምንም ግድ የላቸው። እንደኔ ማርከው ማንነው እንደኔ ቅር ያልከው ማንነው። ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉድ አመጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንድ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔም መቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎቨር ጸጋ ነው። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ነው ያለው አካውንቴ። ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ፣ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼውን የወጣሁት መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ
ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ። እሺ ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። ቪዲዮ እንዳያችሁት ነው። እንደኔ ከሁለቱ ማንኛውን ትክክል የሚለው ነገር ለመወሰን ይከብዳል። ግን ቢሆንም ከሁለቱ ትክክል ነው ብዬ የማስበው እኔ ሁለቱም ትክክል አይደሉም ነው። ብችሉ ከቤተክርስቲያን ዘንድ ብወጡ ብዬ አስባለሁ። ምክንያቱም እናንተ ቤተክርስቲያን ውስጥ እየገባችሁ የቤተክርስቲያን እንትን ውስጥ እየገባችሁ ለምንድን ነው ቤተክርስቲያንን ወደኋላ ቤተክርስቲያንን ለማሰደብ ቤተክርስቲያንን እንትን ለማድረግ እሸቱን ቤተክርስቲያን ተደግፈ እሷን ቤተክርስቲያን ተደግፋችሁ ኃጢአታችሁን ለምንድን ነው አንተ ኃጢአት አለብሽ እሱ ኃጢአት አለብህ ስለ እናንተ ኃጢአት እራሳቸው እዛው ለንስሐ አባታችሁ ተናገሩ እንጂ እናንተ አያገባችሁም። ስለ እርስ በርስ እዛው ጨርሱ በራሳችሁ። እዚህ ሚዲያ ላይ ለህዝቡ የሚጠቅመውን ነገር እንጂ መናገር ያለባችሁ ህዝብን የሚጎዳ ነገር ለምን ትናገራላችሁ? ስለዚህ እኔ በበኩሌ ሁለቱም ስህተት አለባቸው። አንደኛ የእሱ ስህተት ምንድነው ብዬ የማስበው የእሷ ኃጢአት እንደዚህ ነው ብሎ መናገሩ ስህተት ነው። የእሷ ኃጢአትም ደግሞ ምናልባት እነሱ ይተዋወቃሉ። እኔ አሁን እከሌ ነው እከሌ አይደለም የሚለው ነገር እነሱ እኔ ማንኝና መጀመሪያ ገባችሁ አይደለ? ኃጢአተኛ ሰውን ለመወቀስ እኮ እናንተ መጀመሪያ ማን ናችሁ? ስለዚህ ራሳችሁን መጀመሪያ እወቁ፣ ስለ ሰው ከመናገራችሁ በፊት ማለት ነው። እኔ በበኩሌ የእኔ ሀሳብ ይሄ ነው። እናንተ ደግሞ ኮሜንት ላይ የራሳችሁን ሀሳብ አስቀምጡ፣ እንሄድበታለን። ቸር ሰንብቱልኝ።